ነፍሰ ጡር እናቶች ሷሊህ ልጆችን እንዲወልዱ፣ ልጆችም በተለይም ያላገቡ ሴቶች በጨዋነትና በሐያ ከወንጀል ተጠብቀው እንዲያድጉ ይህንን የተባረከ የቁርአን ምዕራፍ በየቀኑ እንዲቀሩ እዘዟቸው ይላሉ አህሉል ቁርአኖች። በዒሳ ዓለይሂ ሰላም እናት ስም የተሰየመው ሱረቱ መርየም። የማትወልድ የሆነች ሴት እንኳን ይህንን ሱራ በተደጋጋሚ በመቅራት አላህን ከመፍራት ጋር ሸሪዓን ከመጠበቅ ጋር ዱዓ ብታደርግ አላህ ልጅ ይሰጣታል ይላሉ። በነገራችን ላይ በፈለግነው የቁርአን አንቀጽና ምዕራፍ አላህን የፈለግነውን ነገር ለማግኘት ነይተን መቅራት እንችላለን። በቁርአን ወደ አላህ ከመቃረብ ጋር የፈለግነውን ሐጃችንን መጠየቅ አሁን እየተረሳ ያለ ነቢያችን ሰለላሁ ዐለይሂ ወሰለም ሰርተውት ያዘዙበት የሆነ ነገር ነው። ለሴት ልጆቻችን የእመቤት መርየምንና የሌሎች ሷሊሃቶችን ቂሷ ታሪክ መንገር ዲናቸውን እንዲወዱ እነሱም ለሌሎች እንስቶች አርአያ የሚሆኑ ተነሳሽነትና የኢማን ጥንካሬን ያላብሳቸዋል። ሱረቱ መርየም በበርካታ ሷሊሃት እመቤቶች ዘንድ የሚቀራ ቋሚ የሆነ ዊርድ ዚክር በመሆኑ የሴት እመቤቶች አውራድ በመባልም የሚታወቅ ነው። አላህ መልካም በረካውን ይወፍቀን። ይሄ የቁርአን ምዕራፍ ከቤተሰባችን እንዳይለይ አስታውሳችኋል። በአዲሱ የዩቲዩብ ቻናላችን 20 የዚክር አዳቦች ጀምረናል። ባዮ ላይ ባለው ሊንክ እየገባችሁ ተከታተሉ። አላሁመ ሰሊ ዐላ ዘይኒል ውጁድ